ሰላም እንዴት ናችሁ? እኔ እግዚአብሔር ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ቤቱም አዲስ እንደመሆኑ መጠን ላይክ፣ ሼር፣ ኮፒ ሊንክ እና ሰብስክራይብ እንድታደርጉኝ እንድታበረታቱኝ ወዳለሁ። ዛሬ የምናየው ሲስኮ ፓኬት ትሬሰር ወይም ኔትወርክ ኮምፕሬሽን ፓርት 1 ኢንትሮዳክሽን ነው ዛሬ የምናየው። እንደምታዩት ሲስኮ ፓኬት ትሬሰር ማለት ኢንተርፌሱ ላይክ ይህን ይመስላል። ብዙ አይነት እንትኖችን አሉት። በኢንተርፌሶች ላይ ብዙ አይነት ኢንክሉድ ያደረጋቸው ፓርቶች አሉት። ማለት ለምሳሌ ልክ እዚህ አካባቢ እንደምናያቸው ሁሉ አስፋይል የምንሉ ኤዲት የምናደርግበት አሉ፣ ኦፕሽኖች አሉ፣ ቪው አሉ፣ ቱሎች አሉ። ኤንድ ድሮፕ ኤንድ ድራውን እያደረግን የምንጠቀምባቸው እንደ ኤክስቴንሽን ዊንዶዎች አሉ። እዚህ ጋር እንደምታዩት የተለያዩ እንትኖች አሉ። ለምሳሌ በፋይሎች የምንላቸው ፋይል ሴቭ አፕሎድ የምናደርግባቸው ማለት ነው። እዚህ ጋር ደግሞ እንደምታዩት ሰርች የምናደርግበት አለ። እዚህ ጋር የሆነ የምንጽፍበት ነገሮች ለምሳሌ አይፒ አድሬስ ስንጽፍ ልክ በፓርት 1 እንደዚህ 192.168 ዶት ምናምን እያልን የምንጽፍበት ድሌት የምናደርግበት አለው። እዚህ ጋር ደግሞ እንደምታዩት ከለር የመስጠት የምንሰኝ ለምሳሌ ኔትወርክ ኮንፊገር ስናደርግ በምናደርግበት ሰዓት የተለያዩ ኔትወርኮችን ከለር የተለያዩ ዲዛይን ድሮ ለማድረግ የምንጠቀምባት ፓርቶች እንደዚህ ልክ እንደ ዲያጎናሎች፣ ሬክታንጉላሎች፣ ኢሊፕስ ነገሮችን ማድረግ ብንፈልግ እና ፒንግም መስራት ብንፈልግ ለምሳሌ ላይክ እንደነዚህ አይነቶቹ ደግሞ አር ሲምፕል ፒዲዮ የምንለው የፓኬታችን ፍሎዋችን ቪው የምናደርግበት እንደነዚህ አይነቶችም አሉት። ሎጂካል የሚል ፓርት አለው፣ ፊዚካል የሚል ፓርት አለው። ሎጂካል የምንለው ሎጂካል ዲዛይን ነው። ያ ማለት ኢንቪዚብል የሆነ ማለት ኢንታንጂብል የሆነ ሎጂካሊ ድሮ የምናደርገው ወይም ዲዛይን የምናደርግበት ሎጂካል ዲዛይን ይላል። ፊዚካል የምንለው ፊዚካል ኦሪየንትድ የሆነ ወይም ፊዚካል አፒርድ የሆኑ ዲቫይሶችን ዲዛይን የምናደርግበት ፓርት ፊዚካል ነው። ለምሳሌ ፊዚካል ላይ ስንገባ ልክ እንደነዚህ አይነት ኢንተርፌስ አለው። ሆም አለ። እዚህ ጋር ገብተን ለምሳሌ ኢንተንሲቲ ያላቸው ይሄ አለ። ለምሳሌ ልክ እንደነዚህ አይነት ሲቲዎች አሉ፣ የሆሞች አሉ፣ የግቢ ቢልዲንጎች አሉ። ፊዚካል አፒር የሆኑ ነገሮችን ዲዛይን የምናደርግበት ፓርት ፊዚካል ይባላል ማለት ነው። አት ቢሎ አት ቦተም ፓርት ላይ ስንመጣ ደግሞ ምኖች አሉት? ልክ ኔትወርክ ዲቫይሶች አሉት። ልክ እንደነዚህ እንደምናያቸው ሁሉ ማለት ነው። ኔትወርክ ዲቫይስ አሉ፣ ኢንድ ዲቫይሶች ይኖሩታል። ላይክ ዚስ እንደዚህ ኢንድ ዲቫይሶች ኤንድ ኮኔክሽን የምንላቸው ነገሮች አሉ። ኔትወርክ ዲቫይስ ምንድነው ስንል ኔትወርኮችን ድራው የምናደርግበት ኔትወርክ ዲዛይን የምናደርግበት ነገር ነው። ኔትወርክ ዲቫይስ የምንለው ኔትወርክ ላይክ እንደ ስዊች፣ እንደ ራውተር፣ እንደ ሀብ፣ እንደ ብሪጅ አይነቶች ኔትወርክ ዲቫይስ እንላቸዋለን። ኢንድ ዲቫይስ የምንላቸው ደግሞ እኛ አክሰስ የምናደርገው ማለት የኛ ሪሶርስ እኛ የምንጠቀምባቸው ላይ እንደ ፒሲ፣ እንደ ላፕቶፕ የተለያዩ ኢንድ ዲቫይሶች ይባላሉ። ኮኔክሽን የምንላቸው ኢንድ ዲቫይሶችን ከኔትወርክ ፓርት ጋር ኮኔክት የምናደርግበት ኢንድ ዲቫይስ ይባላል ማለት ነው። ኮኔክሽን ይባላል ማለት ነው። ለምሳሌ ሌታስ ድሮ ሳም ፓርት ባይ ፕራክቲካል ብናየው ይሻላል ብዬ አስባለሁ። እነዚህ የተለያዩ ራውተሮች አሉን፣ የተለያዩ ስዊቾች አሉን፣ የተለያዩ ዋየርለስ ኔትወርኮች አሉ። ይካን ዋየር ኤንድ ዋየርለሶች ድሮ ማድረግ እንችላለን። ክላውዶች አሉ። እዚህ ጋርም ደግሞ አሴኩሪቲ የምንጠቀማት ልክ እንደ ፋየርዌሎች የተለያዩ አሉ። የተለያዩ ለምሳሌ ኔትወርክ ትራፊኮችን እና ኤንድ አውተንቲኬሽን የሚሰጥልን ኮንዘርቭ ኤንድ ፕሮቴክት የሚያደርግ እንደ ሴኩሪቲ ፓርቶች አሉት ማለት ነው። ሶ ሌት አስ ስታርት ሰም ኮንፊግሬሽን ፓርት ፍሮም ላየር 2 ላየር 3 ኤንድ ሶ ኮንቲኒው እናደርጋለን። ሶ በዛሬው ቪዲዮችን ምንድነው ላየር 2 ላይ ማድረግ ያለው ኢንድ ዲቫይስ ዊዝ ላየር 2 ምን በመጠቀም ኮንፊገር ማድረግ እንችላለን የሚሉትን ኢንትሮዳክሽን ፓርት ዛሬ እናያለን ማለት ነው። የታስጎ ላየር 2 የምንለው ለምሳሌ ስዊች ላየር 2 ስዊች አለው፣ ላየር 3 ስዊቾች አሉት። እንደ ኮሪ ስዊቾችን መጠቀም ይቻላል። ላየር 3 ዩካን ፖሲብል መጠቀም ይቻላል። ራውተር ላየር 3 እንድ ላየር 2 መጠቀም ይቻላል። የታስ ስታርት ፍሮም ስዊች የታስ ድሮው እንደዚህ ኦኬ ዩካን አድ ማለት ኦኬ ኢንድ ዲቫይስ ማምጣት ይቻላል። ዜር ኢዝ
lot of in device like PC, laptop, you can add server, you can add ማድረግ ይቻላል። you can connect, there are a lot of connections in device to ኔትወርክ ዲቫይስ ጋር ወይም የኛን ላፕቶፖች ከስዊች ወይም ከራውተር ጋር ኮኔክት የምናደርግባቸው እንትኖች ናቸው። ኮኔክሽን ልንላቸው የምንጥራቸው ዋየሮች ለምሳሌ አውቶማቲካሊ አሳይን የምናደርግበት አለ። it is easiest to it can use that means ምን ለማለት ፈልጌ ነው አውቶማቲክ this ይችን ፓርት ተጠቀምን ማለት እኛ እንትን በምናደርግበት ሰዓት ለምሳሌ ሚስሊዲንግ አይፈጠርም። አውቶማቲካሊ ስንጠቀም ቲዚንግ ነው ለማጆች ለኛ ቀል ያለ ነገር ቢኖር አውቶማቲክ ነው። አድቫንስ እየሆንን ስንሄድ ለምሳሌ እንዴት ሲሪያሎች እንዴት መጠቀም እንችላለን፣ ኮፖስ ስትሬት ስሩን መጠቀም እንዴት ይቻላል፣ ኮፖስ ክሮስ ዋየርን መጠቀም ይቻላል። ያ ማለት ስትሬት ስሩን ስንጠቀም ኮፖስ ስትሬት ስሩን የተለያዩ ዲቫይሶችን ኮኔክት የሚያደርግልን ኮፖስ ስትሬት ስሩ ነው። ኮፐር ክሮስ ኦቨር የምንለው ደግሞ ሲሚላር ዲቫይሶችን ኮኔክት የሚያደርግልን ላይክ ይሄ ማለት ነው። አውቶማቲካሊ ስንጠቀም በራሱ አይደንቲፋይ ያደርግልናል። ስትሬት ስሩ መጠቀም ያለብኝ ፓርቲ የት ላይ ነው፣ ኮፐር ክሮስ ኦቨር መጠቀም ያለብኝ ፓርቲ ያለው የት ላይ ነው ብሎ በራሱ አይደንቲፋይ ማድረግ ስለሚችል አውቶማቲካሊ አሳይን ስንጠቀም ለኛ ኢዚ ነው ብዬ ነው ተመራጭ ማድረገው። ሌታስ ድሮ ዩዚንግ አውቶማቲክ ያ this is ስትሬት ስሩ you can see from this part invisible ሆኖ ነው ሶሪ so copper ስትሬት ስሩ this is PC to switch, PC to router, switch to router. So different devices connect by copper ስትሬት ስሩ connection. copper crossover ስንጠቀም ሲሚላር ዲቫይሶችን ነው ኮኔክት ሊያደርግልን የሚችለው ላይክ ኦኬ። አሁንም አውቶማቲክ እንጠቀምና እንየው ማን ድሮ እንደሚያደርግን ተመሳሳይ ዲቫይሶችን ማን ይጠቀማል ማለት ነው። ኮፐር ክሮስኦቨር እንጠቀምልና ማለት ነው። ሶ አውቶማቲካሊ መጠቀማችን ለኛ ኢዚ ያደርገዋል። ኢዚ አይደንቲፋይ ማንኛው ዲቫይስ ላይ ምን አይነት ዲቫይሶች ላይ ምን አይነት ዋየር መጠቀም አለብኝ የሚለውን በራሱ አይደንቲፋይ ስለሚያደርግልኝ ያን ያህል ወሬ ያደርገንም ብዬ ነው የማስበው። ሶ ላይክ እንደዚህ አውቶማቲካሊ አሳይን ማድረግ ይቻላል ማለት ነው። ሶ ለምሳሌ ስዊች አስ እንደ ላን እንትን ቪላ ማለት አስ ኔትወርክ መጠቀም ይቻላል ማለት ለምሳሌ ስዊች ካለ ኢንድ ዲቫይሶቹን በየራሳቸው ኮኔክት በማድረግ ማለት ፒር ቱ ፒር ኮሙኒኬሽን እንደምንለው አይነት ነገር የለም። ያን ያው ኔት አይፒ አድሬስ ምናምን ለእንትኖቹ ለፒሲዎቹ አሳይን በማድረግ ኮሙኒኬት እንዲያደርጉ ማድረግ ይቻላል ለማለት ፈልጌ ነው። ለከ አዲስ ኢንድ ዲቫይስ እንጨምርና ኦኬ ሌታስ ዲሊት እንበለው አጠቃቀሙን ካወቅ ነው አስፈላጊ ስላልሆነ እንትን መሆኑ። አሁን እዚህ ጋር መጣን። እዚህ ስንመጣ ደግሞ አሁን እነዚህን ኮሙኒኬት ለምሳሌ የፓኬት ፍሎውን የምናይባት እቺ አንድ እንትን ሆነ ሜሴጅ ሆነ። ሶ እዚህ ጋር መተን ቼክ ብናደርግ ኮኔክሽናቸው ላፕቶፕ 0 ሃዝ ኖ ፈንክሽናል ፖርት ነው የሚለው ሚንስ ማለት ምን ማለት ነው? ሶ እዚህ ጋር ሁለቶቹ ይሄ ላፕቶፕ እና ይሄ ፒሲ እንዲተላለፉ ፋይል እንዲተላለፉ ከፈለግን የግድ አይፒ አድሬስ ወይ ይሄ ፓዝ መታወቅ አለባቸው። እዚህ ስዊች ላይ እነዚህ ሁለቶች ዲቫይሶች ምን ማለት አለባቸው? መታወቅ አለባቸው። እነዚህ ደግሞ የሚታወቁት ምንድነው? አይፒ አድሬስ እንሰጣቸው ነው። ሌታስ ስታርት ቱ አሳይን አይፒ አድሬስ ፍሮም ዘ ኤክስ እንበለውና እንውጣ። ሌታ አሳይን እዚች ጋር ይቺ ፓርት የተለያዩ ኮመንትም አይፒ አድሬስ ለምሳሌ አሳይን ኢንቪዚብል ለማድረግ እዚህ ጋር የምንጠቀምባት ፓርት አንዷ ይችላል። ለምሳሌ ለዚህ 192.168.10.10 እንጠቀም እንበለው እንደዛ ይባልም ባይዘው .0 per 24 per 30 per 16 ማለት እያልን የምንቀጥለው ለኛ ቀለል አድርገን ለማየት ያክል አቲስቲ አንዱ ለሙከራል ተብሎ ነውና እዚህ ጋር 192.168.10.11 እንበለው። ሶ ሌታስ አሳይን እነዚህ ላይ ይሄን አሳይን እናርግላችሁ። ኦኬ ፎሎ ሚ ኢትስ ኒድ ሴክስ
እዚህ ጋር ደግሞ ይሄ ኢንተርፌስ እንደምታዩት ለምሳሌ ክሊክስን በምናደርግበት ሰዓት ዋየርለስ ለምሳሌ እዚህ ጋር አሁን ይህ ተጠቀመ ኮንፊገር እያደረግን ያለው ዋየርለስ ኔትወርክ ከሆነ የግድ ይችን ማጥፋት ይኖርብናል። እነዚህ ማጥፋት ያ ማለት ይችን ኦን እና ኦፍ አድርገን ከዚህ ፓርት ወይም ለምሳሌ እነዚህ ኤም3 ኤንን 00 ኤን መጠቀም ይቻላል። እንደነዛ አይነቱ ለመጠቀም ይሄ ፓርት መጣ ሶ ፊዚካል አለ። ፊዚካል እንትኖችን የምጠቀማቸው ኮንፊገሬሽን አለ፣ ስታቲክ አለ፣ ዳይናሚክ አለ። ዋት ሚን ዳይናሚክ ዲኤችሲፒ ማለት ማለት ነው። ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ማለት ያ ማለት አውቶማቲካሊ አሳይን የሚያደርግልን እኛ እዚህ ጋር ማኑዋሊ መተን ኮንፊገር ማድረግ አይጠበቅብን። ዲኤችሲፒ ሞድ አድርግ ነው ማለት ዲኤችሲፒ አውቶማቲካሊ አሳይን የማድረግ ነው። ዲኤችሲፒ አውቶማቲካሊ አሳይን ማድረጋችን ደግሞ ምንድነው ጥቅሙ ከተባለ ለምሳሌ በጣም ብዙ ኔትወርኮች ባሉ ጊዜ ስታቲካሊ አሳይን በምናደርግበት ጊዜ ሚስሊዲንግ ሊፈጠር ይችላል። ያ ሚስሊዲንግ ደግሞ ኤረር ነው ፕሮብለም የሚያደርግ ቬሪ ኤረር ነው። በጣም ጊዜ ይፈጃል። በቃ ለኛ ለእንትኖች ራሱ በጣም ሃርድ ነው የሚሆነው። ስታቲካሊ ዲኤችሲፒ አውቶማቲካሊ አሳይን በምናደርግበት ጊዜ ስኬሌብል ነው በጣም ነው። በቃ የሆነ ዲቫይስ አድ በምናደርግበት ጊዜ እንትን የሚያስጨንቅ ነገር ወይም የሆነ የእንትን አይፒ አድሬስ ሚስሊዲንግ ወይም ሚስ ኮንፊግሬሽን አይመጣም። ዲኤችሲፒ በምንጠቀም ስታቲክ በምንጠቀም ጊዜ ሚስሊዲንግ ይፈጠራል ተብሎ ይታሰባል። ፎር ለስሞል ስታቲክ ነው። ፎር ለሴኩሪቲ ፐርፐዝ ደግሞ ስታቲክ አሁንም ቬሪ ኢዚ ኤንድ ናይስ ነው ይባላል ነው። ዲኤችሲፒ በጣም ይበዛል ብንለው ይሻላል። በጣም ከብዛት ወይም ኦቨርሄድ በሚለው እናያዘውና ዲኤችሲፒ በጣም ተመራጭ ነው ለጀማሪዎች ብዬ አስባለሁ። ሌትስ ሴይ አሳይን እናድርግላቸውና እኔ ስታቲክ እንጠቀም እኛ መሰለኝ ስታቲክ እንጠቀም። ይሄ ዲኤንኤስ ሰርቨራችን የምንጠቀመው ነው። ሰው እዚህ ጋር አሁን ዲኤችሲፒ ተጠቀምን ማለት ፖርቱን ኦን አድርገን ማየት እንችላለን። ግን ሌታስ ኢንተርፌስ ዜሮ ነው፣ ብሉቱዝ ነው የምንጠቀመው። ዴት ስታቲክ ከሆነ እዚህ ጋር መጠቀም ያስፈልገናል ማለት ነው። ሶ እነዚህ ጋር ፖርቶን ይቺ ፖርት ኦን ኤንድ ኦፍ አረግን ማለት ለምሳሌ ሁለቱ ዲቫይሶች እንዲተዋወቁ አረግን ወይስ አላረግን። እነዚህ ጋር ፖርት ስታተስ አለ፣ ሊንክ ስፒድ፣ ዲፕሎይስ ማክ አድሬስ የሚሰጥልን እነዚህ ይሄ ፓርት አለ ማለት ነው። ሌታሶ እዚች ጋር ስንመጣ ኮንፊግሬሽን ፓርት ላይ እንገባለን ማለት ነው። ኮንፊግሬሽን ፓርት ስንሰጥ ዲኤችሲፒ ሞድ ነው ወይስ የምትፈልገው ወይስ ስታቲክ ሞድ ነው ይለናል። እዚህ ጋር ስታቲክ ሞድ ከሆነ ስታቲክ ማኑዋሊ ኮንፊገር ማለት ይጠበቅና ዲኤችሲፒ ሞድ ከሆነ ቅድም ብዬ እንዳልነው አውቶማቲካሊ አሳይን ያደርግልናል ማለት ነው። ላይክ ይሁን አውቶማቲክ አሳይን ወር ስታቲክ ዲኤችሲፒ ወር ስታቲክ ይለናል ማለት ነው። አይፒ ቨርዥን ፎር አድሬስ እና አይፒ ቨርዥን 6 አለ። እሱን ወደፊት ማየት የምናየው ይሆናል። መቼና እንዴት መጠቀም አለብን የሚሉትን ለምሳሌ ቅድም እየተጠቀምናቸው እንግዲህ ይችን ፓርት ኤክስ እንበላትና እዚህ ጋር ፔስት እንበላት። እዚህ ጋር ሰብኔት ማስክ በራሱ ባይ ዲፎልት ይሰጠናል። ለምሳሌ ይሄን እንሰጣለን። ይሄ ማለት ደግሞ እዚህ ጋር እቺ ዲፎልት ጌት ወይ ምንላት ቅድምዬ በምንሞክርበት ጊዜ ፌል ነበር እያለን የነበረው ገብታችኋል። ይችን የተጠቀምንበት ምክንያት እዚህ ጋር በምንሞክርበት ጊዜ ይችን በምንሞክርበት ጊዜ እዚህ ጋር ፌል ነበር ያለን። ፌል ያለብን ምክንያት ይሄ ፓዝ እና ይሄ ፓዝ በምንም ምክንያት አይተዋወቁም። ሶ ምን ማድረግ አለብን? ይሄ ሁለቱ ዋይሮች እንዲተዋወቁ ዲፎልት ጌት ወይ ለሁለቱም ተመሳሳይ ዲፎልት ጌት ወይ መስጠት ይጠበቅብናል ማለት። ለዛም ነው ሳይተዋወቁ ይኖሩት። ለምሳሌ እዚህ ጋር እንስጠውና እንዴት ዲፎልት ጌት ወይ እንዴት ይጠቅማል የሚለውን እንየው። አይ ቲንክ 10 ይመስለኛል። እዚህ ጋር ሰብኔት ማስካችን እናስቀምጣለን። እዚህ ጋር ዲፎልት ጌትዋችንን እናስቀምጣለን። ዲፎልት ጌትዋችን ተመሳሳይ መሆን አለበት። ያ ማለት ሁለቶቹ የሚተዋወቁበት አንድ ላይ መሆን አለበት ማለት ነው። ሌትስ ሲ ዚስ አሁን እዚህ ጋር ተመሳሳይ ዲፎልት ተመሳሳይ አይፒ ቨርዥን ፎራችን ተመሳሳይ ናቸው ማለት ክላስ ኤ የምንለው ነው። ይሄ የተለያየ ኔትወርክ አይደለም፣ ሲሚላር ኔትወርክ ላይ ስላሉ አንድ አይነት ኔትወርክ የምንሰጣቸው የምንሰራው ሶ ዲፎልት ጌትዋያቸው ተመሳሳይ ነው። ያ ማለት ሁለቱ ዋይሮች የሚተዋወቁበት ማለት ነው። በቃ ሁለቱ ዋይሮች እንዴት ኮሚኒኬት ማድረግ አለባቸው የሚለው ዲፎልት ጌትዋያቸው በዲፎልት ጌትዋያቸው የራውቲንግ ቴብላቸው ላይ ያ ማለት ስዊቻቸው ላይ ይተዋወቃሉ ማለት። ለምሳሌ እዚህ ጋር ስንመጣ ምን አለ መሰላችሁ እዚህ ላይ ለምሳሌ ቪላኖች ምናምኖችን ለመስጠት ስንፈልግ በዲፎልት ጌትዋቸው ነው ኔትወርክ አሳይን አድርገን ሶ ለዛ ያ ማለት ለእያንዳንዱ ቪላኖችን ለመከፋፈል ወደፊት የማየው ይሆናል እንጂ ለዛ ነው የሚጠቅመን። አሁን ለምሳሌ
ይህ መስራቱን ለማረጋገጥ እነኚህን ቼክ ማድረግ ይጠበቅብናል ማለት ነው። ለምሳሌ ሰክሰስ ፒሲሪ 02 ላፕቶፕ 0 ምንድነው ሰክሰስፉሊ ያለ ማለት ያ ማለት በምክንያት ነው ሊተዋወቁ የቻሉት ባይ ዲፎልት ጌትዌያቸው ነው ያሉበትን ተመሳሳይ ኔትወርክ ላይ መሆናቸው እንዲተዋወቅ አድርጎታል ማለት ነው። ለዛሬ ያክል እዚህ ላይ ይበቃናል። ቤቱን ላይክ፣ ሼር፣ ኮፒ ሊንክ አድርጉት መደጋገም እንዳይሆንብኝና ለቀጣይ ደግሞ ቤዚክ የሆኑ ኮንፊግሬሽኖችን ስታርት እናደርጋለን። አሲንደ ኢንትሮዳክሽን ቤቱን ለማስተዋወቅ ያክል ነውና ላይክ፣ ኮፒ ሊንክ አይረሳ ማለት እወዳለሁ። ቻው፣ ሌላ ቪዲዮ እስከምንገናኝ መልካም